ሰላም ቤተሰብ ዛሬ በጣም ቆንጆ አይስክሬም ሰርቻለሁ ትወዱታላችሁ አብረን ያለን እዚህ ጋር 2 ኩባያ ሄቪ ክሬም ነው ያደረኩት እሱን ካደረኩኝ በኋላ በደንብ አድርገን ቤታችን ባለን ነገር እኔ ያለኝ የእጅ ማሽን ነው ባለን ነገር በደንብ አድርገን እሱን እንመታዋለን ማለት ነው መቼም ለልጆቻችን ከውጭ ከምንገዛ ቤት ሰርተን መስጠቱ በጣም ለጤና የተጠበቀ ይሆናል በደንብ አድርገን ከመታነው በኋላ በሚቀጥለው ደግሞ የምናደርገው እዚህ ጋር እንደዚህ ለስለስ ያለ ሆኖ እንደዚህ ክሬም ከሆነልን በኋላ እዚህ ጋር ደግሞ ኮንደል ሚልክ አለ እሱን አንድ ጣሳ እናደርጋለን አንድ ማንኪያ ቫኒላ ያርገን ከዛ እሱንም በደንብ አድርገን መምታት አለብን በደንብ እንዲዋሃድልን በኋላ ደግሞ ግማሽ ኩባያ ኮኮ ፓውደር ነው የምናደርገው ኮኮ ፓውደርን ባንዴ እንዳናደርገው እንዳይጓጉል ተራ በተራ እየጨመርን እሱንም በደንብ አድርገን እናማስላለን ከዛ በኋላ ሁለቱን ክሬም ከሆነሉን በኋላ ሁለቱን ባንድ ላይ አድርገን እናዋሃዳለን ማለት ነው ሁለቱ በደንብ ከተዋሃዱ በኋላ እንደዚህ ክሬም ሲሆን እንደዚህ ቆንጆ ሆኖ ክሬም ሲሆን በቃ ገልብጠን ፍሮዝን ውስጥ እናስቀምጠዋለን ፍሮዝን ውስጥ ቢያንስ 3 ሰዓት 4 ሰዓት ብናስቀምጠው 4-5 ሰዓት ብናስቀምጠው እንደዚህ ሽፍን አድርገን በላስቲክ እናስቀምጠዋለን ከዛ በኋላ ደግሞ አውጥተን በዚህ በመሰለ መልኩ አይስክሬም ይሆንልናል አይስክሬማችንን እናደርጋለን ማለት ነው ስለዚህ ሁላችሁም በዚህ መልኩ ብትሞክሩ ብትሰሩ በጣም ቆንጆ ነው ይሄንን ይመስላል አይስክሬማችን ወደ ምንበላበት እቃ ላይ በዚህ መልኩ እናደርገዋለን ማለት ነው እንደዚህ ያማረ ነው የሚሆነውና በጣም እንደምትወዱት እርግጠኛ ነኝ ስለዚህ ፕሊዝ ሰብስክራይብ ላይክ ሼር ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና አብረን እንግዲህ በዚህ መልኩ ጨርሰናል አብረን እንቅመሰው እንግዲህ ምን እንደሚልና አይስክሬማችንን ቀምሰን ቴስቱን እናያለን ማለት ነው ስለዚህ ጣሙ በጣም ቆንጆ ነው ይጣፍጣል ተወዱታላችሁ እና ስለተከታተላችሁኝ አመሰግናለሁ እናንተ ሞክራችሁት ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝና እንገናኛለን አመሰግናለሁ መልካም ጊዜ ስለሁሉ ስሩትና እንግዲህ አይስክሬሙ ሞክራችሁት ቴስቱን አይታችሁ ኮሜንት ላይ ጻፉልኝ እና እንነጋገራለን ኮሜንት አነባለሁ ኮሜንት መልስ ሰጣለሁኝና እንዳትረሱት ስሩ ሞክሩ ኮሜንት ላይ ጻፉልኝ አመሰግናለሁ